እሺ ሰላም ተማሪዎች እንዴት ናችሁ? ኦኬ ዛሬ ኢኩዌሽን ኦፍ ላይን እንዴት እንደምንፈልግ አሳያችኋለሁ ማለት ነው። ባጭሩ እናንተ ቪዲዮውን ፖዝ እያደረጋችሁ ከፈለጋችሁ ደግሞ ወደ ኋላ እየመለሳችሁ ማየት ትችላላችሁ። እኔ ሰዓታችሁን ለመቆጠብ ቶሎ ነው የማወራው ማለት ነው። So the question says that write the equation of line passes through the point P, which is 1 and 2, and Q, which is -2 and 5. So to do that, you have to remember the standard form of equation of a straight line, which is y is equals to mx plus c. ይቺን ለመስራት ሁል ጊዜ ይቺኛውን y is equals to mx plus c ማስታወስ አላችሁ ማለት ይሄ ስታንዳርድ ፎርም ነው ማለት ነው። ስታንዳርድ ፎርም ነው። m እና x ካለ y is equals to mx plus c ነው ማለት ነው። ስለዚህ ይሄን ስታንዳርድ ፎርም ከጻፈን በኋላ ኤምን ስሎፕ ነች፣ ሲ ደግሞ ዋይ ኢንተርሰፕት ነች ማለት ነው። ኤምን እና ሲን በመፈለግ መተካት ነው ማለት ነው። ኤምን ስንፈልግ ሁለቱንም ፖይንት እንጠቀማለን። ሲን ስንፈልግ ደግሞ ከሁለቱ አንዱን የተመቻቸውን ትጠቀማላችሁ። መጨረሻ ላይ ያሳያችኋለሁ። ሶ ቀጣይ ምንድነው የምንፈልገው? በመጀመሪያ ኤምን እንፈልጋለን። ኤምን ለመፈለግ ምንድነው የምንጠቀመው? ብዙ መንገዶች አሉ፣ ግን ለዛሬ ይሄንን እንጠቀማለን። ይሄኛው ማለት ነው m is equals to y2 minus y1 over x2 minus x1። y2 ማለት የቻት የክውቱ ማለት ነው። y1 ደግሞ p ላይ ያለችው y ማለት ነው። እቺን y y1 y2 x ደግሞ ክው ላይ ያለችው x2 ነው። እቺኛው ደግሞ p ላይ ያለችው x x1 ነው ማለት ነው። ስለዚህ ከዚህኛው መቀነስ ከኔጌቲቭቱ ደግሞ አንድን መቀነስ ነው ማለት ነው። ይሄ ምንም ሲምፕል ነው፣ ፎርሙላውን ብቻ የሚያዝ ነው። ስለዚህ ይሄው y2 minus y1 5 minus 2 ነው ኦቨር x2 minus x1 ደግሞ -1 -2 minus 1 ማለት ነው። ስለዚህ m is equals to 5 minus 2 3 ነው -2 minus 1 -3 ነው ማለት ነው። ስለዚህ m is equals to when we divide positive number by negative we get what negative. so -1 ነች ማለት ነው። m አችን -1 አሁን m ቦታ ወደ ኋላ ተመልሰን ስታንዳርድ ኢኩዌሽናችን ውስጥ y is equals to mx plus c እዚህኛው ውስጥ ምን መተካት ነው ማለት ነው? m ቦታ -1 መተካት ነው ማለት ነው። እቻት m ቦታ -1 ተካናታ እቺ m -1 ተከተናል። ዘን y is equals to mx plus c ነበረ። m ቦታ -1 ስላገኘ -1 ተካን። አሁን ደግሞ ሲን እንፈልጋለን። ሲን ስንፈልግ ከp እና ከq አንዱን ፖይንት መጠቀም ትችላላችሁ። በሁለቱም የምታገኙት የሲ ዋጋ አንድ አይነት ነው ማለት ነው። እናንተ ሞክሩት። ሶ አሁን y is equals to -1x plus c ነው። -1 ጻፈንም አልጻፈንም ለውጥ ስለማያመጣ ነው። አንድ እንደ ኮኤፊሺየንት ባይጻፍም ችግር የለውም፣ ለዛ ነው። ዘን መተካት ነው። ይሄው እኔውን የመጀመሪያውን ነው የተጠቀምኩት፣ ፖይንት ፒን ነው የተጠቀምኩት፣ 1 እና 2 ነው የተጠቀምኩት ማለት ነው። ይሄው y ቦታ -2 x ቦታ 1 እንተካሁት ማለት ነው። -1 እዚህ ጋር እንዳለች ነው እቺኛው ማለት ነው። የመጀመሪያው -1 የዚህ ኮኤፊሺየንት x ኮኤፊሺየንት አለች፣ x ደግሞ ራሷ አንድ አለች፣ ከዛ የወሰድኩት ፕላስ c ዘን እዚህ ጋር 2 is equals to -1 times 1 -1 ነው ፕላስ c ዘን እቺን 1 ወደዚህ shift ስናረጋት ስንት እናገኛለን ማለት ነው? 2 + 1 ትሆናለች which is equals to c is equals to 3 ነው ማለት ነው። ናው ይሄን ሲን ሄዳችሁ ስታንዳርድ ኢኩዌሽናችን ውስጥ መተካት ነው ማለት ነው። ናው substitute m and c in the standard equations given above. so y is equals to ያቻት -x plus 3. here what is m? -1 by default. here there is -1 which is the coefficient of x is what? slope. what is 3? it is c which means what? y intercept. this is the standard form of the equation of line that passes through the given 2 points. thank you.